ብዙዎቻችን ብዙ ሰምተናል ስለ አረብ ሀገር ሴቶች ወይም ከአረብ ሀገር የሚመጡ ሴቶች የሚደርሱባቸውን ጫና። ወደ ሀገሯ ስትመጣ ልታገባ የሰርጓን ቀን ቆርጣ ቬሏን ይዛ ኤርፖርት ስትደርስ ፍቅረኛዋ ጋር ወይንም ደግሞ እጮኛዋ ጋር ብትደውል ስልክ አይነሳም። በሰው ተፈልጎ ተገኘ እና ቤቱ ሄደች። ኮንዶሚኒየም ገዝቷል፣ የሚያምር ኮንዶሚኒየም። ቤቱ ስትሄድ ያገኘችው ግን ሚስቱንና አራስ ልጁን ነው። መምጣቷ ሲነገረው እታች ሆኖ ጠራትና ምንድነው ስትለው ምን ጠብቀሽ ነበር ወይ የአረብ ሀገር እብድ እንዳገባ ነበር ወይ እየጠበቅሽው? ሊትራሊ ብሩስ ስትለው እስከዛሬ አንቺን የተንከባከብኩበት ያንቺን እብደት ያስታገስኩበት ከፍያዬ ነው። ሱሳይዳልንም ይዞ የሚመጡት ነገሮች በብዛት ከዲፕሬሽን ጋር የተገናኙ ነገሮች ስለሆኑ ጣርገን ብዙ ነገር በያዝን ቁጥር አንድ ቀን ተደርምሶ ይወጣናል። ሄሎ እንዴት ናችሁ? ምህረት ነኝ፣ የስነ ልቦና ባለሙያ። ዛሬም ከሌላ ባለ ታሪክና ከሌላ ቶፒክ ጋር ተመልሰናል። ዛሬ ባለ ታሪካችን በእናንተ አጠራር የማዳም ቅመም ከሚባሉት መካከል አንዷ ነች። የደረሰባት ነገር ከባድ የሆነ የአእምሮ ጫና ፈጥሮባታል። ብዙዎቻችን ብዙ ሰምተናል ስለ አረብ ሀገር ሴቶች ወይም ከአረብ ሀገር የሚመጡ ሴቶች የሚደርሱባቸውን ጫና። እሷ ግን ፈቃደኛ ሆና ስለላከችልንና ሼር እንድናደርግ እህቶቼ ይማሩበታል ብላ ስላሰበች ወደ እናንተ ይዘንላችሁ መጥተናል። ታሪኳ ሲጀምር አስተዳደጓም ልክ አልነበረም። አክቹሊ አክስቷ ጋር ነው ያደገችው። በጣም ይሄ እንደ ቤት ሰራተኛ ተቆጥረው ከሚያድጉ ሰዎች መካከል አንዷ ነበረች። ትንሽ ከፍ ስትልና ሃይስኩል ስትደርስ ግን እንደዚህ መጠግረሬ ካልቀረሰው ቤት ለምን የራሴን ስራ አልሰራም፣ ለምን አረብ ሀገር አልሄድም ብላ የእናትና የአባቷ ንብረት ስለነበር ቤተሰቦቿ ልጆቹ ነው የሞቱት። እናትና አባቷ አስቀምጠውላት የሞቱት ነገር ስለነበር እሱ ተሽጦ ከሱ ድርሻዋን ወስዳ ነው ወደ አረብ ሀገር ሄደችው። ድርሻሽ ነው ብለው የሰጧትን ይዛ ነው ወደ አረብ ሀገር ሄደችው። 4 አመት አረብ ሀገር ሰርታ ለአክስቷ ነበር የምትልከው። ሱቅ የመክፈት በጣም ትልቅ ህልም ነበራትና ትልቁ ህልሙ የነበረው አረብ ሀገር ሰርቼ አገሬ ላይ ትልቅ ሱቅ ከፍታለሁ የሚል ነበርና የመጣሁትም ከገጠራማው ኢትዮጵያ ክፍል ስለነበር ያን ያህል የተለየ እውቀቱ ወይንም ደግሞ እንዴት ነው ከመውጣት ከመግባት ያለፈ ስለ ህይወት ያን ያህል እንትን አልነበረኝም፣ እውቀት አልነበረኝም እና ብር እየላከች የነበረው ለአክስቷ ነው። ከ4 አመት በኋላ ተመልሳ ስትመጣ የገጠማት ነገር አክስቷ የላከችላትን ብር የራሷን ቤት ስታሳምር፣ የራሷን ቤት ስታድስ፣ የራሷን ቤት ስታሱብ፣ ለልጆቿ የሆነ ነገር ስታረግ ነው እንጂ ለሷ ያስቀመጠችላት ምንም ብር እንደሌለ፣ እንዲሁም ደግሞ ጭራሽ ለምን ብላ ስትጠይቃት እስከዛሬ ያሳደግኩበት ክፍያዬ ነው ተሽጦ የሚወሰድሽው አንቺ ስለነበርሽ ታዲያ እኔ ምን ልጠቀም ነበር ያለቻት። ጭራሽ በጣም በልበ ሙሉነት ጸጸትም አልነበራትም አክስቷና ያኔ የገጠማት የአእምሮ ቀውስ ያስታውቀኛለች። አእምሮ ውስጥ የሆነ ነገር ሲለቅ ወይንም ደግሞ የሆነ ነገር ልክ እንዳልሆነ የሆነ አይነት ነገር የለቀቀ ያህል ነበር የተሰማኝና በዛ ጭንቀት ውስጥ በነበረችበት ሰዓት አንድ አብሯት የተማረ ጓደኛዋ አብሯት ያደገ ልጅ ማለት ነው ያገኛታል እና ምን ሆነሽ ነው ምናምን ብሎ ሲነግራት ጠይቃት ትነግረዋለች ያለችበትን ሁኔታ። ኦኬ በቃ ተረጋጊ፣ ነገሮች ሰላም ይሆናሉ ምናምን ነገር ይላትና ከሱ ጋር ያስጠጋታል እንደ እህት። ከዛ ግን ምንድነው የምትፈልጊው ሲላት ተመልሶ አረብ ሀገር ሄዶ ሰርቶ ሱቅ መክፈት ነው የምፈልገው ትለዋለች እና ተመልሳ እንድትሄድ እድል ያመቻችላታል። ተበድሮ ነው የላካት። ግን ግንኙነታቸው ቆንጆ ስለነበር ወደ ፍቅር መቀየር ጀመረ። ተበድሮ ላካት። ብድሯን በ3 ወር ባልሞላ ጊዜ ውስጥ ነው የከፈለችው። ከዛ መላክ ጀመረች። አብረው ጓደኛሞች ሆኑ። ስለ ትዳር ማውራት ጀመሩ። እድሜዋም ደርሷል። እንደምታውቁት ብዙ ጊዜ ሰዎች አረብ ሀገር ሲሄዱ ሞኝ ስለሆኑ ወይንም ደግሞ ስለማያውቁ ቂል ስለሆኑ ሳይሆን ብዙ አታችመንት ብዙ ፍቅር ስለማይኖራቸው እዛ ያለባቸውን የስራ ጫና የሚያስረሳቸው ሰዎች ስለሚፈልጉ አታችድ ይሆናሉ። ቶሎ የመወደድ አይነት ስሜት ሲሰማቸው፣ የመፈለግ አይነት ስሜት ሲሰማቸው ለሰው ይቀርባሉ እንጂ እኛ እንደምናስባቸውና ሌላው ሰው እንደሚለው ሞኞቹ ነው አይደለም። በዛ ምክንያት በጣም አታችድ ሆነች። እሱ ነው ተበድሮ የላካት ምናምን በጣም ነው የምታምነው። ለሱቅ የሚሆን ኮንዶሚኒየም እንገዛለን አዲስ አበባ መጣለው አላት። ወደ አዲስ አበባ መጣ። እሱ የእሱን የቤት ኪራይ እሷ ነች የምትከፍለው፣ ምክንያቱም ስራውን ትቶ እንደመጣ ነው የምታውቀው። ግን ጥሩነቱ የጠቀማት ነገር እዛም ስትሆን የገጠመቻት ማዳም በጣም ጥሩ ነበረች። አንድ ኢትዮጵያዊ ሴትም ደግሞ አገኘች። እዛ ረጅም ዓመት የሰራች በጣም ደስ የምትል ጓደኛ አገኘች። ጓደኛዋ ትንሽም ቢሆን ተጠራጠሪ ስትላት ልትጠራጠረው አልፈለገችም። ምክንያቱም እንዳልኳችሁ እሱ ነው ይሄን ሁሉ ያደረገላት እና ለምን ጠራጠረውስ ብዬ አስባለሁ አለችና ጓደኛዋ ቀድማት መጣች። ድጋሜ ሌላ 4 አመት ሰርታ ጓደኛዋ ደግሞ እዚህ መጣ። ወንድሟ ብሯን አጠራቅሞላት ጸጉር ቤት ከፍታ ትልቅ የጸጉር ቤት ከፍታ አዲስ አበባ ላይ ምናምን ስታይ እሷም ተስፋ ኖራት ይበልጥ ጓጓችና ከ4 አመት በኋላ ድጋሜ ተመለሰች። ስትመጣ ለሰርጓ ነው የመጣችው እና ማዳሟ በጣም ትወዳ ስለነበር በጣም ቀን ስለነበረች
ቬሎ ገዝታ ለሰርግሽ የሚያስፈልግሽን ብላ ሜካፖች የሚያስፈልጋትን ነገር ሙሉ አሟልታላት ነው ወደ ሀገሯ የመጣችው። ወደ ሀገሯ ስትመጣ ልታገባ የሰርጓን ቀን ቆርጣ ቬሎዋን ይዛ እንደነገርኳችሁ የሚያስፈልጋትን ለትዳር ብላ የምታስበውን ለጸጉር ቤት የሚያስፈልጓትን አንዳንድ ነገሮች የፓልስትራ እቃዎች ቢጎዲኖች ምናምን ነው ይዛ የመጣችው ስራ ለመጀመርና ህይወቷን እንዳዲስ ሀብላ ለመጀመር ማለት ነው። መጣች። ኤርፖርት ስትደርስ ፍቅረኛዋ ጋር ወይንም ደግሞ ጮኛዋ ጋር ብትደውል ስልክ አይነሳም። 4 ሰዓታት ኤርፖርት ከተቀመጠች በኋላ የነበራት አማራጭ ምንም ስላልነበር ጓደኛዋ ጋር ደወለች። ጓደኛዋ እንዳልኳችሁ ጸጉር ቤት ከፍታለች አዲስ አበባ ላይ። ጓደኛዋ ነች መታ የወሰደቻት። 2-3 ቀን አየችው። ዛሬ ይደውላል ነገ ይደውላል ብላ ብትጠብቅም የለም። የነበራት አማራጭ እሱም ያገሯ ልጅ ስለነበር እሱን የምታገኝባቸውን ሰዎች ማግኘት ከባድ አልነበረም። በሰው ተፈልጎ ተገኘ እና ቤቱ ሄደች። ኮንዶሚኒየም ገዝቷል፣ የሚያምር ኮንዶሚኒየም። ቤቱ ስትሄድ ያገኘችው ግን ሚስቱንና አራስ ልጁን ነው። ማለት ማመን ነበር የከበዳት። ከዛ አላመነችም እና ሚስትየዋ ደግሞ እህቴ ነች ብሎ ስለነገራት ሁሌ ስልክ ሲያወራት ምናምን ስለምታይ ማነች ስትለው እህቴ ነች ብሎ ስለነገራት የባለ እህት መጣች ብላ ሽር ጉድ ብላ አስተናግዳ ምሳ ብልታ ከጓደኛዋ ጋር ነበር ሄደችው። ምሳ ብልታቸው መምጣቷ ሲነገረው እታች ሆኖ ጠራትና ምንድነው ስትለው ምን ጠብቀሽ ነበር ወይ የአረብ ሀገር እብድ እንዳገባ ነበር ወይ እየጠበቅሽው? ሊትራሊ እንደዛ ነበር ያለኛለች። ከወሰደው ገንዘብ ካደረሰብኝ ነገር ሁሉ ከወሰደብኝ ህልም ይልቅ ሁሉ በጣም የተሰማኝ እሱ ነበር። አረብ ሀገር ሄጄ ስንከራተት ነገን ሰው ለማድረግ ነገ ሰው እንሆናለን፣ ነገ የተሻለ ኑሮ ይኖረናል ለኔም ለሱም ብዬ ስላሰብኩ ነው እንጂ እብድ ሆኜ ወይም ደግሞ ሞኝ ሆኜ አልነበረም። ከዛ ሊትራሊ ብሩ ስትለው እስከ ዛሬ አንቺን የተንከባከብኩበት ያንቺን እብደት ያስታገስኩበት ከፍያዬ ነው ያላትና ድጋሜ እንደዚህ አይነት ነገር ሲፈጠርብኝ ጨለመብኛለች። ከዛ በኋላ ማሰብ አልችልም። አይምሮ ውስጥ የሆነ ነገር ሲያናግረኝ ይሰማኛል። በጣም ልነግራችሁ ከምችለው ውጪ ከባድ የሆነ ዲፕሬሽን ወይንም ደግሞ ድባቴ ውስጥ ገባች ማለት ነው። የእህቷ የጓደኛዋ ወንድም ትንሽ የተማረም ነበር ምናምንና ሐኪም ቤት ይዟት ሄደ። ግን የአይምሮ ማገገሚያ እስከ መግባት ድረስ የሚያደርስ ዲፕሬሽን ማለት ነው የነበረባት ጭንቀት የነበረባት ድባቴ እንዲሁ በቀላሉ ራሱ በወሬ በእንትኖች በንግግር ብቻ ሊፈታ የሚችል አልነበረ። ምክንያቱም አንደኛ የመጀመሪያው አይደለም ስትካድ፣ ሁለተኛ ጊዜዋ ነው። በጣም አምነዋለች እንዳልኳችሁ ሰርግ ቬሎ ይዛ ነው የመጣችው which is በጣም ፔንፉል ነገር። ከዛ ውጭ ደግሞ የተናገራትም ነገር ላይክ ሰው ለመቀየር ነው ካገሩ የሚወጣው ህይወቱን ለመቀየር ነው እንጂ ማንንም ሰው ደልቶት ወይንም ደግሞ እብደትን ወዶ የማንንም ሰው ንጭንጭና ስድብ ለመስማት አልነበረም ካገር የወጣችውና እሱኛው ነገር ደግሞ ይበልጥ ጎርቷታል። ብቻ እንደምንም ተብሎ በጣም እንትን እየሆንኩ ስመጣ አግሬሲቭ መሆን ጀመርኩ። ራሴን ለማጥፋት መታገል ጀመርኩ። ብዙ ጊዜ ሞክራለች አክቹሊ ራሷን ለማጥፋት ሞከርኩኝ። ከዛ ግን የነበራችሁ አማራጭ እኔን የአይምሮ ማገገሚያ ሆስፒታል ውስጥ ማስገባት ስለነበር አይምሮ ማገገሚያ ውስጥ አስገቡኝ አለች። ከዛ ቀስ በቀስ ሂል እያረገች መጣች። መድኃኒቶችን እየወሰደች የሚሰጣትን ትሪትመንት እየወሰደች እግዚአብሔር ረድቷት ደግሞ ያገኘቻቸውም ሰዎች ጥሮች ስለነበሩ የጓደኛዋም ወንድም በሚገባ ታንከባክበዋት እንደ አዲስ ደግሞ ሰው እንድትሆን ረዷት። ዛሬም አረብ ሀገር ነው የምኖረው ትላለች። ይሄ ታሪክ ከተፈጠረ 2 ዓመታት አልፎታል። ግን እስከ ዛሬ እየመጣ የሚያመኝ እየመጣ በጣም ይሄ ሳላቀው ድንገት መጥቶ የሚያበሳጨኝ ይሄ ቁጡነትና ብስጩነት ውስጤ አለ እና እሱኛውን ነገር ላድነው አልቻልኩም። ምናልባት ወደፊት ግን ሂል አረገው ይሆንና ያለብኝን ጠባሳ ረስቼ ለማግባት እንደ አዲስ ለመኖር አቅም አገኝ ይሆናል ትለናለች የዛሬ እህታችን። የዛሬው ቶፒካችን እንደነገርኳችሁ ከታሪኩ ተነስተን ዲፕሬሽን ነው። ስለ ዲፕሬሽን ነው የምናወራው። ዲፕሬሽን ብዙዎቻችን እንዴት ነው በሲምፕል በሆነ ወይ ሁላችንም ጋር ስላለ እንደ በሽታ ከማንቆጥራቸው ዲስኦርደሮች መካከል አንደኛው ነው። ብዙ ጊዜ ዲፕሬሽን ላይክ እዚህ የሆኑ ዲፕሬሽኖች ሁላችንም ላይ ስለሚያጋጥሙ እንደ በሽታ አንቆጥረውም። ያ ማለት ሰዎች በሀዘን ምክንያት በተለያዩ በሚገጥሟቸው በኑሮ ጫና ምክንያቶች ድባቴ ሊገጥማቸው ይችላል። ያን ስንል ዲፕሬስድ ናቸው ወይንም ደግሞ ሕክምና የሚያስፈልገው ነገር ነው ማለታችን ሳይሆን በጣም ሲቆይ ለረጅም ጊዜ ሲሆን ራስን መጉዳት አይነት ቶቶች ሲኖሩት ሌሎችንም ሰዎች የመጉዳት አይነት ሀሳቦች ሲኖሩት ግን ሲሪየስ የሆነ በሽታ ወይንም ደግሞ ዲስኦርደር ስለሚሆን መታከሙ አይከፋም። ዲፕሬሽን ከሚያመጡት ነገሮች መካከል አንደኛው በጄኔቲክስ ይመጣል። ሁሌ እንደምንለው በዘር ሊመጣ ይችላል። ያ ማለት ግን ቤተሰብ ያለበት ሰው ሁሉ የሚወልደው ልጅ ዲፕሬስድ ይሆናል ወይንም ደግሞ ድባቴ ይኖርበታል ማለት አይደለም። ግን አንዳንዴ ሊፈጠር ይችላል።
ሁለተኛ ነገር ባዮኬሚካል ኢምባላንስ ሰውነታችን ውስጥ ያሉ ንጥረ ነገሮች ኢምባላንስ ሲገጥማቸው እሱም ደግሞ ሌላኛው ሪዝን ነው። ሶስተኛው ነገር ቁጡ ባህሪ ያላቸው ሰዎች ኢዝሊ በድባቴ ሊጠቁ ይችላሉ። ምክንያቱም ውስጣቸው ኦልሬዲ ቁጡ ስለሆነ ጭራሽ ትንሽ ነገር ሲጨመርባቸው በጣም ዲፕረስድ ሊሆኑ በጣም ጭንቀት ሊፈጥርባቸው ባህሪያቸው ራሱ ይዞባቸው የሚመጣ ሌላ ነገር ሊኖር ይችላል። ሌላኛው ነገር በጣም ኤክስፔክት የሚያደርጉ ሰዎች ከሰው በጣም ብዙ የሚጠብቁ ከሆነ ስለ ስራ ብቻ የሆነ ነገር በጣም አብዝተው ኤክስፔክት የሚያደርጉ ሰዎች ያ ነገር ሳይሆን ሲቀር ቶሎ የመሰበር እድል ስለሚኖራቸው ድባቴ ውስጥ ወይም ደግሞ ዲፕሬሽን ውስጥ ኢዝሊ ሊገቡ ይችላሉ። ሌላኛው ነገር አልኮል እና ደግሞ ሌላ ተያያዥ እጾች ውስጥ ያሉ ሰዎችም ደግሞ እሱ ነገር ካልተጠቀሙ ወይም ደግሞ እሱ ነገር አብዝተውም ሲጠቀሙ ተያይዞ ሊመጣ የሚችል ነገር ሊሆን ይችላል። እንደዛ የሚሆኑ ሰዎች ሊሆኑ ይችላሉ። ሌላኛው ነገር ደግሞ የኑሮ ጫና ሰዎች ቅድም እንዳልኩት ባመኑ ሰዎች ሲከዱ ባልጠበቁት ጊዜ ያልጠበቁት ነገር ሲፈጠርባቸው አይምሮ መቋቋም ከሚችልበት አቅም በላይ ይሆንበትና ሊሰበር ወይንም ደግሞ ወደ አልተፈላጊ ጭንቀት በጣም ከፍ ወዳለ የአይምሮ ክራይሲስ የመፍጠር ሁኔታ ውስጥ ሊከተን ይችላል። አሁን እሷም ባለታሪካችንም እንደዛ ነው። ከአንዴም ሁለቴ በማጠበቃቸው ሰዎች ያልጠበቀችው አይነት ክህደት ስለደረሰባት ተስፋዋ ስለተቀማች ከዚህ በኋላ ምን ሆናለሁ የሚለው ጥያቄ ራሱ ለአይምሮአችን ጠንቅ ስለሆነ እሱኛው ነገር ኢዝሊ ብሬክ ሊያደርገን ይችላል። ሶ ዲፕሬሽንን እንዴት ልናደርገዋለን? እንዴት ራሳችንን በራሳችን ማከም እንችላለን? እሱ ሌላኛው ጥያቄ ሆኖ ሳለ የመጀመሪያውና ሪኮመንድድ የሆነው ነገር ሁሌ በጣም ስር ከሰደደ ወይንም ደግሞ ከተለመደው ኖርማል ቀለል ብሎ ደብሮን ከሚያልፈው የባሰ በጣም እንትን ውስጥ ከገባን ዲፕሬሽን ውስጥ ከገባን የመጀመሪያው ነገር የስነ ልቦና ባለሙያዎችን ማግኘት እንደዚህ ገጥሞኛል። ምክንያቱም አንዳንድ በጣም ሲቪር የሆነ በመጣ ቁጥር ዲፕሬሽን አእምሮአችንን በጣም ወደ ከፋ ሜንታል ክራይሲስ ውስጥ በጣም ወደ ከፋ የአእምሮ ህመም ደረጃ ሊያስከትልብን ይችላል። ልክ እንደሷ ሆስፒታል ገብቶ እስከ ማገገሚያ ገብቶ እስከ መታከም ድረስ ራስን እስከ መርሳት ድረስ ራስን ለመጉዳት እስከ መጣር ድረስ ማለት በጣም ከባድ የሆኑ ሲቪር የሆኑ ኬዞችን ይዞብን ሊመጣ ከሱ ጋር ተያይዘው ደግሞ የሚመጡ ሌሎች ሜንታል ክራይሲሶች ወይም ደግሞ ሜንታል ሄልዝ ኢሹዎችም ስለሚኖሩብን በጊዜ በጣም ኮንሺየስ ሆነን ኢትስ ኦኬ ምናምን እያለን ማሰብ ሳይሆን ኮንሺየስ ሆነን ራሳችንን ልናየው ይገባል። ለምሳሌ ስራ ማጣታችን በጣም ድባቴ እየፈጠረብን ከሆነ ላይክ ያለንበት ከረንት ሲቹዌሽን እየፈጠረብን ያለው በጣም ከባድ ሎድ ከሆነ እና ለረጅም ጊዜ ከቆየብን መታከም ወይም ደግሞ ለሚያቅሰው እኔ እንደዚህ ሆኛለሁ ምን እየሆንኩ ነው ብሎ ራስንም አካባቢያችንም ያሉትን ሰዎች መጠየቅ እንዳልኩት ሳይኮቴራፒ መጀመር ኮግኒቲቭ ቢሄቪየራል ቴራፒዎች ይሰጡናል ባለሙያዎች እነሱ ጋር መሄድ። ሌላው ነገር ሜዲኬሽኖች አሉ ኦብቪየስሊ ለዲፕሬሽን ተብለው የተሰሩ ሜዲኬሽኖች አሉ። ኦፍ ኮርስ በባለሙያ ትዕዛዝ መሰረት ነው የሚሰጡት። እነሱ ሜዲኬሽኖች ሆርሞናችንን እንዲረጋጋ ወይም ደግሞ ካለብን የጭንቀት ስሜት ሪላክስ እንድናደርግ የሚያደርጉን ነገሮች ናቸው። በጣም ከከፋና በጣም ይሄ መጨረሻ አይነት ስቴጅ ላይ ከደረስን ሾክ የኤሌክትሪካል ሾክ የሆኑ ትሪትመንቶችም አሉ። ግን እሱ በጣም ሲቪር ደረጃ ሲደርስና ይሄ ከልክ ያለፈ ሲሆን ነው። ሌላኛው ነገር የሚያዝናኗችሁን ነገሮች ስታደርጉ የሚያስደስቷችሁን ነገሮች የምትወዷቸውን ነገሮች ማድረግ ስፖርት መስራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። ብቻ ራሳችሁን ቢዚ የምትሆኑበትን ወይ እየፈለጋችሁ ራሳችሁን ቢዚ ማድረግ፣ ከጓደኞቻችሁ ጋር ማውራት። ብዙ ጊዜ ነገሮችን በጣም አፍኖ ማስቀመጥ ራሱ ላልተገባ ነገር ስለሚዳርገን ትረስት ከሆነ ፐርሰናችሁ ጋር በጣም ከምታምኗቸው ሰዎች ጋር ከቅርባችሁ ከሆኑ ሰዎች ጋር ማውራት፣ መነጋገር። እንደዚህ ሆኛለሁ፣ እንደዚህ እየተፈጠረብኝ ነው፣ ይሄኛው ነገር ያስጨንቆኛል ብሎ ማውራትና ለራሳችሁ ሪያሊቲውን ነገር የሆነ ነገር ስትፈጠሩ ኦኬ ከዚህም ያለፈ ነገር እኮ አለ ብላችሁ ማየት መቻል። ብቻችሁን አለመቀመጥ፣ ብቻችሁን ከምትሆኑበት ጊዜ ከሰው ጋር የምትሆኑበትን ስራ የምትሰሩበትን ጊዜ ሰፋ ማድረግ፣ ስራም ስትሰሩ የምትወዱትን ስራ ደስተኛ የምትሆኑበትን ነገር ማድረግ በመሳሰሉት ወይ ራሳችሁን ከዲፕሬሽን ወይም ደግሞ ከድባቴ መከላከል ልትችሉ ትችላላችሁ። ብዙ ጊዜ ግን ለምሳሌ አሁን ሱሳይዳልን ይዘው የሚመጡት ነገሮች በብዛት ከዲፕሬሽን ጋር የተገናኙ ነገሮች ስለሆኑ ስፔሻሊ ይሄ ራስን መጉዳት፣ ራስ ማጥፋት፣ ራስን ማይሆን ነገር ውስጥ መክተት አይነት ሱስ ውስጥ መክተት አይነት ብቻ ይሄ ከበድ ያሉ አይነት ስሜቶች ሲሰማችሁ ግን እንደው ሳይኮሎጂስት ጋር ሳይካትሪስት ጋር የስነ ልቦና ባለሙያ ጋር እንኳን መሄድ ባትችሉ አካባቢያችሁ ያሉን ሰዎች እንደዚህ እየሆንኩ ነው፣ እንደዚህ እየተሰማኝ ነው ብሎ የመናገርና የማውራት ልምዳችሁን ማዳበር። ዋጥ አድርገን ብዙ ነገር በያዝን ቁጥር አንድ ቀን ተደርምሶ ይውጠናል። የአእምሮ ነገር ደግሞ ሁሌ እንደዛ ነው። ሁሌ የያዝናቸው ነገሮች የሆነ ቀን ዋጋ ያስከፍሉናል። በብዙ ዋጋ ከምንከፍል ሆስፒታል ገብተን ማገገሚያ ውስጥ እስክንገባ ድረስ ከምንሆን ራሳችንን በጊዜ ትሪት ማድረግና ከኛ የሚበልጥ ነገር እንደሌለ ለራሳችን መንገር
at the end of the day ምንም ነገር ሊፈጠር ይችላል። ገንዘብ ሉዝ ልናደርግ እንችላለን። እንደማወራው ቀላል እንዳልሆነ አውቃለሁ። ምንም ነገር ሉዝ ልናደርግ እንችላለን። ግን እሱ ነገር ራሱ የሚቆየው እኛ በህይወት ስንኖር ጤነኞች ስንሆን እኛ ራሳችንን ሰፖርት ማድረግ ለራሳችን መቆም ስንችል እንደሆነ ራሳችንን እየነገርን ራሳችንን ማሳመን ነው። ስፔሻሊ ደግሞ እንደ እህት ያላችሁ አረብ ሀገር ያላችሁ ሴቶች ብዙ ስቶሪ ሰምተናል። ከዚህ በኋላ ብዙ ትታለላላችሁ ወይ ብዙ እንደዚህ አይነት እንደማንሰማ ተስፋ አደርጋለሁ። ምክንያቱም ብዙ ታሪኮች ሰምተናል። እረዳለሁ እንደዛ የምታደርጉት ወይ ሰው በጣም የምታምኑት ሞኝ ሆናችሁ ወይ እብድ ሆናችሁ ሳይሆን እነሱ ላይክ ልጁ እንዳላት አይነት ፐርሰናሊቲ ኖሯችሁ ሳይሆን አታችመንት ከመፈለግ ነገን ከማሰብ አገሬ መጥቼ የሆነ ነገር ይዤ ከሚል አይነት ነገር አንፃር እንደሆነ እረዳለሁ። ግን ደግሞ እንደዚህ የምታደርጓቸው ነገሮች ዋጋ ሊያስከፍሏችሁ ስለሚችሉ በጣም ራሳችሁን እመኑ። ከሁሉም ሰው በላይ ራሳችሁን እመኑ። ለራሳችሁ ቁሙ። የምታደርጉት ነገር ነገ ዋጋ ሊኖረው እንደሚችል እያሰባችሁ አድርጉ። ከዛ ውጪ በርቱልን፣ በያላችሁበት ደህና ሆኑልን። በእንደዚህ አይነት ዲፕሬሽን ስትረስ ውስጥ ያላችሁ ሰዎች ሂል እንድታደርጉ በጣም ልባችሁ ቀሎት የምተኙበት ቀን በጣም ቅርብ እንዲሆንላችሁ ትልቁ ምኞቴ ነው። የዛሬ ቶፒካችንና ታሪካችን ይህንን ይመስል ነበር። ቀጣይ ከሌላ ባለ ታሪክ ጋር ከሌላ ቶፒክ ጋር እስክንመለስ ድረስ የሰጠናችሁ ኢንፎርሜሽን እንደጠቀማችሁ ወይንም ደግሞ ክሊክ እንዳረገባችሁ አልጠራጠርም። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ቸር ሰንብቱ።